ሰላም ውድ የቻናሌ ቤተሰቦች ሰላም እንዴት ናችሁ? አለን። ዛሬ ይዤላችሁ የመጣሁት የትልቅ መኪና ሸራ እንዴት እንደሚቀየር ነው። አንድ ላይ የምናየው ይሆናል። እንዴት ከመጀመሪያ እስከ መጨረሻ እንዴት እንደሚቀየር አብረን የምናየው ይሆናል ማለት ነው። ይሄ እንደምታዩት ያለቀ የፍሬን ሸራ ነው ማለት ነው። ይሄን ያለቀ የፍሬን ሸራውን እንዴት ወደ አዲስ እንደምንቀይር አብረን እናያለን ማለት ነው። ይሄን ያለቀውን ሸራ ከላዩ ላይ ሪቬቱን ሁሉ ጽድት አድርገን ካነሳን በኋላ እንደዚህ ካነሳን በኋላ ምን እናደርጋለን? ይሄን አዲሱን ሸራ አምጥተን ምን እናደርጋለን? እዚህኛው ጋር የቀደመው ሹ ላይ አንድ ላይ በሪቬት በቀዳዳው እያስገባን በሪቬት እናያይዘዋለን ማለት ነው። ካያያዝን በኋላ ምን እናደርጋለን? ገልብጠን ስለሆነ ከሸራው ጋር አታች ከሸራውና ሹን አንድ ላይ አታች የምናደርገው ሪቬቱ እንዳይወድቅብን በፕላስተር የሪቬቱን ቦታ እናያይዟለን ማለት ነው። በፕላስተር ካያያዘን በኋላ ምን እናደርጋለን? መልሰን ምን እናደርጋለን? ወደ መምቻውን እንወስድና ምን እናደርጋለን? እንደምታዩት ሪቬቱን ጭፍድድ እናደርገዋለን ማለት ነው። እናያይዛለን። የምንጀምረው ከየት ነው? ከሴንተር እንጀምራለን። ሴንተር ቱ ሴንተር እንጀምራለን። ከዛ እንደምታዩት እናጣብቀዋለን ማለት ሹና ፓዱን አንድ ላይ እናያይዛለን ማለት ነው። እንዴት እንደምናያይዝ አያያችሁ። እንደዚህ አድርገን እናያይዟለን ማለት ነው። እንደምታዩት ይሄ የመምቻው የሚሰራው በኒማቲክ ነው የሚሰራው እና የራሱ የሆነ ቱልሶች አሉ። እነዚህ ፒኖች አሉ። ከስር ደግሞ ማስቀመጫ ቅድም የወደቀችው ፒኖ አለች። እሷን እንትን በማድረግ አጀስት በማድረግ እንዲህ አስቀምጠን ከዛ መምታት ነው ማለት ነው። አንድ ላይ ማጣበቅ እንዲህ እያደረግን ከስር ፕረስ ያዝ ለቀቅ እያደረግን ስንይዘው ወደ ታች ከስር ሆልድ ስለሆነ እየተጫንን ከዛ እናጣብቀዋለን ማለት ነው። ሸራውን ከሹ አንድ ላይ እናጣብቀዋለን። እያያችሁ እንዴት እንደምናጣብቅ። ከዛ ካጣችኛዋ ፒኗ እችኛዋ ነች ያልኳችሁ። ከዛ ዲፒኗ ስር በቀዳዷ ተከቱና እዛ ከላይ ጫና አድርጋችሁ ማጣበቅ እንትኑ ሪቬቱን መጨፍደድ ማለት ነው። ከታች ከሸራው ሪቬቱ ሸራውን ይዟል።